አንድ ሰውዬ ከእግዚአብሔር ጋር ምሳሌ ነው። ያው እግዚአብሔር እንዲደፍሮ የሚለው የለም። ከእግዚአብሔር ጋር እኔም መፍጠር እችላለሁ ብሎ ውድድር ጀመረ። ሰውን ለመፍጠር ነው የፈለኩትን መፍጠር እችላለሁ፣ የፈጠራ ችሎታ አለኝ አለና እሺ ፍጠር አለው እና አፈር ሲያነሳ እሱ የኔ ነው ቁጭ አድርግ ይለዋል። ድንጋይ ሲያነሳ እሱ የኔ ነው ቁጭ አድርግ ይለዋል። ለምን? ሁሉም የሱ። ሰው የፈጠራ ችሎታ ሊኖረው ይችላል፣ ግን አንድን ነገር ካለ ነገር ወደ ሌለ ነገር ማምጣት አይችልም አይደለ? መፍጠር የሚችል እግዚአብሔር ብቻ ነው። የዓለም ሕዝብ ተሰብስቦ ዝንብ አይፈጥርም። አንድ ትንሽ ትንኝ አንፈጥርም ወይ ካለው ነገር ወስደን ነው። ይህን ምሳሌ ለምንድን ነው ያነሳሁት? እስቲ የኢትዮጵያን ኪነ ጥበብ ቤተክርስቲያንን አውጥታየው ኪነ ጥበቡና ልክ እግዚአብሔርና የሰው እየተነጋገሩ እንደሚባለው ምሳሌ ሙሉ እሱ ታሪክ ነው። የኪነ ጥበብ ባለሙያዎችና የኢትዮጵያ ቤተክርስቲያን ግራና ቀኝ ቁጭ ብለው እስቲ የእሷን የሆኑ ነገሮች ሳይነኩ የኪነ ጥበብ ስራ ይስሩ። ልጻፍ ካሉ በማ ፊደል፣ ማን በሰራው ፊደል ነው የሚጽፉት? ማን በፋቀው ብራና ነው የሚጽፉት? ላዚም ቢሉ በማን ዜማ ነው? በየትኛው መሳሪያ ነው? ስለዚህ የኢትዮጵያ ኪነ ጥበብ ተወደደም ተጠላም የግድ ከቤተ ክርስቲያን የተገኘ ነው። አሉም የሚባሉት ጃይንት የሥነ ጽሁፍ ሰዎች የቤተ ክርስቲያን ውጤቶች ናቸው። እና አዲስ አለማየሁ እና የፍታሔ ንጉሴ የዲማ ተማሪዎች ናቸው። ተርጓሚዎቹም በአብዛኛው በዜማውም በምንም ዘርፍ ብታይ የኢትዮጵያ ቤተ ክርስቲያን የሥነ ጥበብ እና በሥነ ጽሁፍም ዘርፍ ብትል በጣም ሰፊ ነው። ስነ ስዕል ብትል አይኮኖግራፊው በጣም ድንቅ የሆነ የኢትዮጵያ ቤተ ክርስቲያን ዘርፏ ከመብዛቱ የተነሳ ለማጥናት እስክንቸገር ድረስ ስነ ጽሁፉን ብትል እንግዲህ ከአራተኛው ክፍለ ዘመን ጀምሮ እስካሁን ድረስ በሺህ የሚቆጠሩ ብራናዎች የእኛን ብራና እየተረጎሙ የሚኖሩ ፈረንጆች አሉ። እስካሁን የእኛን ብራና እየተነተኑ ፔፐር እየሰሩ በእኛ ብራና ይዘት ላይ ሊትሬቸር ሪቪው እየሰሩ የሚተዳደሩ እኔ እንደውም አንድ በቅርብ ስሟን ለመጥቀስ ቸገራለሁ። 12ኛው ክፍለ ዘመን ላይ መጽሐፍ የሰራች ሴት አለች፣ ፈረንጅ ናት። እና ትርጉም ስራ ስለመስራት ብሎ አንድ ሰው አገናኘኝ እና አልተስማማንም። ብቻ ዲቴሉ ልተውና የገረመኝ የ12ኛው ክፍለ ዘመን ታሪክ ብቻ የኢትዮጵያ ቤተክርስቲያንን የ12ኛው ክፍለ ዘመን ታሪክ ብቻ አጥንታ ለሰራችው ስራ $300,000 ነው የተሸለመችው። ልታገኙት የምትችሉት ነው። እና ዘሜዲቫል ሂስትሪ ላይ ጽፋ $300,000 ነው ያገኘችው። እና የሆነ ሀገር ላይ እኛ አሁን አልገባንም እንጂ የሆነ ሀገር ላይ የእኛን የሆነ ዘመን የቤተክርስቲያን ስነ ጽሁፍ፣ የቤተክርስቲያን ስዕል ወይ የቤተክርስቲያን እንትን አጥንቶ የሚኖር ሰው አለ። አሁን የሚተዳደሩ ሰዎች አሉ። እኛ ስላልሰራን ነው አይደል? እዛ ላይ አልገባንም፣ ገና አልተዋወቅንም። ምንድን ነው መሰለህ አንድ ሰው በጣም ሰፊ ልብስ ሲለብስ ካልበቃው በጣም ያስጠላል። አሁን የኢትዮጵያ ቤተክርስቲያን ለእኛ ሰፍታናለች። እኛ በጣም ጠበን፣ ቤተክርስቲያኗ በጣም ሰፊ ስለሆነች አልተዋወቅንም። ራሱ ገና መጀመሪያ ማመን አለብን እኛ በዚች ቤተክርስቲያን ማንነት ከእውቀትም አንጻር በማወቅ ማንነቷን ልኳን በመረዳት ብዙ ስለሚቀረን ነው እንጂ ሌሎቹ ከሩቆ ነው የእኛን ቋንቋ አጥንተው የእኛን ግዕዝ አጥንተው እየተነተኑ ከክፍለ ዘመን ፔፐር እየሰሩ የሚተዳደሩ አሁን አክቲቭሊ ይህን ኢንተርቪው እየሰጠን እያለ የእኛም ቤተክርስቲያን ብራና የሆነ ቦታ ላይ የሆነ ሰው ፔፐር እያቀረበ ነው። እና ስለዚህ ይህን ያህል ሞልቶ የተረፈ ማየት የተጀመረ ቀን በነገራችን ላይ ትንሽ የውጭውን ስነ ጽሁፍ ማንበብ አቅም ያለው ሰው የኢትዮጵያ ቤተክርስቲያንን ምን ያህል በሌሎች አይን ጥቅም ላይ እየዋለች እንዳለ ቢረዳ ሌላ ራሱ ፊልድ ኦፍ ስተዲ ሆኖ እንትን ይላልና ወደ አንተ ጥያቄ ስመጣ ኪነ ጥበቡ ስነ ጽሁፉ ብትል አሁን ባልኩት መሰረት ስነ ስዕሉ በጣም በሚገርም ሁኔታ አስደናቂ የሆነና የረጅም ዓመት ታሪክ ይህን ያህል ርዝመት ያለው አይኮኖግራፊ የለም። ሌሎቹ የሆነ ያህል ክርስቲያን ሆኖ ከዛ በኋላ በእስልምና ሲወረሩ ጠፍቷል። መልሶ ነው ሰርቫይቭ ለማድረግ የሞከረ። የኢትዮጵያ ቤተክርስቲያን ከአክሱማይት ኪንግደም እስካሁን ድረስ የቆየ አይኮኖግራፊ አላት እና የትም የሌለ ነገር ነው እዚህ ያለው።